እዚህ ያለ ካድሬ እኔን ሲወቅጠኝ ጠላት በፌስቡክ ሲወቅጠኝ ቤተሰቤ ደግሞ ምን አባህ ተሰድበህ አስተደብከኝ ሲለኝ ፍቅርም ነስቸው እንደገናም ደግሞ በየሄደበት ተጠቅሮ ማንንም ሳያመሰግንህ በሆነ ሰዓት እኮ ታፈገፍጋለህ። ፖለቲከኛ አባቶች ያስፈልገናል። የወረዳ አባት ያስፈልገናል። የዞን አባት ያስፈልገናል። የክልል አባት፣ የሀገር አባት ያስፈልገናል። ተናግሮ የሚያሳምን ሞግቶ የሚያሳምን ከራሱ አልፎ ለሌላው ህዝብ ከለላ የሚሆን ፖለቲከኛ ከአማራ መውጣት አለበት። ይሄ የሚሆነው አንድ ስንሆን ነው። ይሄ ይጎልናል፣ ማሟላት አለብን። ሁለተኛው አገራዊ ፍዳ ሆነ ቦታ የሆነ ነገር ሲሆን አማራ ላይ ነው የሚያርፈው። ሆነ ቦታ ትንኮሳ ከተጀመረ በሌለንበትም እንትንላቸዋለን፣ እንሸታቸዋለን። ሴትዮዋ አስቸጋሪ የጎረቤት ልጅ አላቸው። በጣም ይጠብቃቸዋል። እሳቸው ጋር ብቻ ሳይሆን በየሰፈሩ ድንጋይ ይወረውራል ተብሎ ይታሰባል። እና የሆነ ቀን ቤታቸው ሲመጣ ለወቀሳ ወደ ጎረቤት ይሄዳሉ አሉ። ሄደው ወቀሳ ሲወቅሱ ለእናትየዋ ምን ሆኖ ነው ሲላቸው ልጅሽ ቤቴን ይሄው በድንጋይ ቆርቆሮ ብጥርቅ አድርጎ መታው እሪ ብለው ይላሉ። የኔ ልጅ መቼ ዛሬ ወባ እኮ ትላንት ማታ ጀምሮ አሞት እኮ ግሉኮስ ተክሎ ሆስፒታል ነው ያለው ትላለች እናትየዋ። ሆስፒታል ነው ያለው። ታይታይ እኔ አላውቀውም እንዴ እሱ እንኳን ታሞ ተኝቶ ሞቶም የሰው ቤት ይበጠብጣል። ሴትዮዋ ዋንስ ደምድመዋል። ኮሽ ባለ ቁጥር ያ ልጅ ነው ትዝ የሚላቸው። እኛ የተቀሰቀሰብን ነገር አለ እንደ አማራ እንዲደነግጡ። ዝም ብለህ ገና አፍክን ከፈት አድርገህ ሳጨርሰው አንዲት ኢትዮጵያ መገንባት አለብን ምናምን ብለህ ሐሳብ ብትጀምር ሁሉንም ልጨፈልቃቸው ነው ይመስላቸው። እንትን ወሰኔ ተገፍቷል ካልክ ተስፋፊ ትባላለህ። በአግባቡ ኮዛችንን ለማስረዳት አልሰከንም። እኛም ሌላውም እንዲሰክን አላደረግነው። ይደነብራል።